እና በግድ እጇን አስረን እግሯን አስረን ላይቭ አስገባንና ምንም አታወራም። ከዛ በኋላ የሆነ ልጅ እዛ ላይቭ ላይ ገብቶ ቃል ገባ፣ እኔ በታክሲ አግዛችኋለሁ እስከ መጨረሻ ብሎ ጠዋት መጥቶ ኤምባሲ ወሰደ። እሱ ኤምባሲ ውስጥ ደግሞ ሐኪም ቤቱ ሰዱ አለ። ወደ ሐኪም ቤት ስንሄድ ደግሞ ካላ ፓስፖርት እና ካላ አንድ መረጃ ማሳከም አንችልም እኛ አሉ። አሁን እንደገና ለኤምባሲ እንደዚህ እንደዚህ አሉ ብለን ስንነግር ደግሞ እዛ የሆነ መላክ አገኛችሁ ሌላ ሆስፒታል ውሰዱና ሜዲካል አንሱ አሉ። ሌላ ሆስፒታል ስንሄድም ደግሞ ስሟ የማይታወቅ አንፈልግም አሉ። ስሟ የማይታወቅና ፓስፖርት የሌለ ሰው። አሁንም ተመልሰን ወደ ኤምባሲ መጥተናል። በር ላይ ነን እኮ ኤምባሲው ማንነቷን የሚገልጽ ነገር ስለሌለ ኢትዮጵያዊ ለመሆኗም እኛ ማስረጃ ስለሌለን አንቀበልም ነው ያለው ቆንጽላው። አዎ እንደዛ ነው አሉ። እስካሁን ከጠዋት 8 ሰዓት ጀምሬ እስካሁን መኪና ውስጥ ነን። ምንም መረጃ ያገኘ ነው የለም። እሷ ቤዛ ከምባትኛ ትችያለሽ እንዴ? አይደለም ማሪ ከምባትኛ ማለት ሀዲይኛ እዚህ ሀዲያ የሚችሉ ልጆች ካሉ አስገባቸው እየጻፉልሽ ነው። ከታችን ማስላላይ አንድ ቁጥር ስጽፍ አንቺ ምቺ መሰለኝ ልጠይቅ ነው እኮ ከምባትኛ ሀዲይኛ የሚችል ሰው ካለ ብዬ ልጠይቅ ነው። እኔ በሉ ሁሉም አንድ ቁጥር ሲጽፍ ማን እንደሆነ የሚችለው ማወቅ አልችልም። እኔ ብላችሁ ጻፉ ከምባትኛ ወይም ሀዲያ የምትችሉ ካላችሁ። ሹፊ ውዴ ልጅቷ አንዳንዴ ብቻ ነው የምታወራ። አንዳንዴ ሲሜ እንደዚህ እንደዚህ ነኝ ብላ ሲሜ ኢቴነሽ ማነው አለች። ኢቴነሽ ግርማ ጉራቻ ነው አለችው። እኔ ከምባታ ነኝ አለች። ከዛ እዚህ የመጣሁት መስከረም ነው አለች። መዳሜ ጥለኛለች። ስልክ የት አለ? ስልክ የለኝም። ቦርሳይና ፓስፖርት ብላ ትለቅሳለች። መዳሜ ያመጣለሁ ብላ ነው ሄደችው አለች። አሁን ግን እኛ በቃ ምንም ማላ ስላገኘን ምንም አላገኘንም። አንዴ አገኛችሁ እኮ አሁን አልሽኝ እኮ ስሟ ፋንታነሽ ማነው ስም ያለች? ፌኔት ነኝ እኔ። እሷ ማነው ስም ያለችሽ? ኢቴነሽ ናት። ኢቴነሽ ማን? ኢቴነሽ ግርማ። ኢቴነሽ ግርማ። ከዛ የሀያት ስም ጉራቻ አለች። አይወጣም እንትን ውስጥ ኤምባሲ ውስጥ አልወጣ አለ። ኤምባሲ ሲጽፉ አልወጣም ማለት ሲስተም ላይ የራሱ አሻራ አርጎ አልወጣም። አይኗ ላይ የራሱ አሻራ አረጉ። አዎ ስለዚህ በአሻራ ሊወጣ የሚችለው ፖሊስ ጣቢያ ነው። ስለዚህ አሁን ማንነቷ ምንም ካልተገኘ ፖሊስ ጣቢያ ነው መሄድ ያለባችሁ። አሁን እኔ እኮ ልጁ ራሱ ታስኩ ባለ ቆጣሪ ነው። በቃ የራሱ ላይ ማታ እንትን ላይቭ ላይ ገብቶ እሷን አግኝቶ በቃ እኔ ኃላፊነት ወስጄ ታስኩ እስከ ኤምባሲ ምናምን አግዝሻለሁ ብሎ ቃል ገባ። ቋንቋን አናቅም እኛ። ከምባትኛ ስታወራ እኛ አናቅም። በስልክ ደግሞ ላይቭ ላይ ገብተን ከምባታ ልጆች ስናገኝ እያወራች አይደለም። አሁን የምችል ልጅ ገባች ስመኝ። አሁን እኮ ሀቢባ ከምባትኛ የሚችል ብዙ ሰው አለ፣ ግን ልጅቷ አታወራም ነው። ስለዚህ አንድና አንድ መፍትሄው ፖሊስ ጣቢያ ነው መሄድ። ምክንያቱም እዛ ብቻ ነው በአሻራ ማንነቷ ሊወጣ የሚችለው። እዚህ ስትገባ ኤምባሲ አስገብተናት የሚያደርጉትን እኛም መንገድ ላይ ያገኘኋት። እኔ ደግሞ ልረዳቸው ብዬ ነው የገባሁት። ታውቂያለሽ፣ አደርሳችኋለሁ። በጣም እናመሰግናለን በእውነት ስራህን ጥለህ። ይኸው እኔ ቢያንስ ቤቱ ራሱ ወደ 400 ብርና ወደ 270 ምናምን ቆጥሮብኛል እስካሁን ማለት ነው። የእውነት እሱ ችግር የለውም። ልጅቷ ቢያንስ እኮ ቆንጽላ ለምንድን ነው የማይቀበሉት እንዴ? ማለቴ ኢትዮጵያዊነቷን ምን አለን ቢያንስ ምን ሆስፒታል ዝም ብላ ተቀበሏችሁ ቁጭ አርጓትና ሄዱ ነው የሚለን። የት ቁጭ አርጓትና ሄዱ? ሆስፒታል የሚቀበላችሁ ከሆነ እዛ አርጓትና ሄዱ። የለ ሆስፒታል የሚቀበልማ ያለምንም አይደንቲቲ ልጅቷ ምንም ወይ ስም የላት ወይ ፓስፖርት የላት ወይ ወረቀት የላት፣ ምንም ነገር የላትም። እኛም ተቸገረን። እኛ ኤምባሲ ይሻላል ሌላ ሰው ገንዘብ ከሚለምንባት ኤምባሲ ይሻላል ብለን ነበር ኤምባሲ ወሰድናት፣ ግን መፍትሄ አላገኘንም። እዛ እኮ ኤምባሲ ላይ መፍረድ ያልቻልነው ምንድን ነው? ልጅቷ ፓስፖርት ቢኖራት ግዴታው ነው ማንነቷ ቢታወቅ ኢትዮጵያዊነቷ ከተረጋገጠ ኤምባሲ የመቀበል ግዴታ አለበት። ግን ማንነቷ ስላልታወቀ ኢትዮጵያዊ ትሁን አትሁን በምን አውቀን ነው እኛ የምንቀበለው ነው ኤምባሲው። ስለዚህ ኤምባሲዎች ጋር አማርኛም ታወራለች። ከዛ ስትወጣ አታወራም እንጂ እዛ ውስጥ እያወራች እኮ ነው። እስቲ ስልኳ ውስጥ ምንም አይነት እንትን የለም? የመታወቂያ ፎቶ ወይ የቤተሰብ ስልክ የቤተሰብ ስልክ ጋር ደውለን ፓስፖርት ኮፒ እንዲልኩልን ማድረግ
ልጆቹ እንደነገሩ ዩኒፎርም እና ባዶ እግሯን ነበር። የእሷ ዩኒፎርም ራሱ ይዘናል። አሁን ዩኒፎርም ብቻ ነው፣ ባዶ እግሯን ነው። ስልክ የለም፣ ምንም የለም። ጡት ማጫ ራሱ የለም፣ ምንም ባዶ ናት። አንዴ እኔ ሀዲግኛ ስለምችል ላውራት። እሺ ካለች ካወራች ሞክሪ እስቲ አውሪ እስቲ እቴነሽ እንግዲህ ጡማን ኢትዮጵያ ትገቢያለሽ? ከእሷ ጋር ትገባለች። አናግሪ እያ እንግዲህ ጡማን በድቲት ወጪ እሺ። እናቱ አንቺ ዝም በይና እሷ ብቻ ታውራ በቋንቋቸው አውሪ። እሺ እያ ወጪ እስኪ ማይካወጥ ስታይኔ እየሰማሽኝ ነው በያት። በቋንቋ በምታውሪ ቋንቋ እየሰማሽኝ ነው በያት። ማጨሶ ልያያው እስኪ ወጪ እየሰማሽኝ ከሆነ አንገትሽን አነቃቂልኝ በያት። እንደሰማሽኝ ለማረጋገጥ በያት። እስኪ ማጨሶ ሊሆነ ኮሮራው ኤካሉቢስ ማን በድቲት ወጪ እያያው ማበድቶ ሁንዲም እኮ ኢትዮጵያውያን ይሁ ቢክን ማን በድቲት እስኪ ከባላት ነገር ከንባት አይደለችም። ሰላም ብያለሁ ሁላችሁንም። ሀቡዬ ከምባትያና ሀዲግኛ ይለያያሉ። ከቻልሽ ማስተር አብነትን ሼር አድርጉለት፣ እሱ ከምባታ ስለሆነ ማለት ነው። እንትናለን እዚህ ማስተር አብነትን ከኢትዮጵያ ከምናመጣ ቶሚ ያለ እሱም አንዳንድ ይቻላል። ሼር አድርጉ ጋይስ። ቶሚን ሼር አድርጉለት። እንደውም መረሳ ነው እሱ ከምባታ ነው። ከምባታ ይችላል። ቶሚን ጥሩት። ኢትዮጵያ ካለሱ ጋር ትሄጃለሽ። እሺ ውዴ አናግሪ አናግሪ ትግልሲኒ በራ ባደ ምንድን ነው የምትይው? ኧረ በትህትና እናት የታመመ ሰው እንደዚያ ያወራ ምንድን ነው የምትይው? ምናምን አትበሏት። በትህትና አውሯት ቀስ እያላችሁ። እሺ ውዴ በእናትሽ አይዞሽ፣ እኛ ከጎንሽ ነን፣ አብረንሽ ነን አለን አብረንሽ። እሺ አይዞሽ እንትን በጣም በትህትና እናግሯት። እሺ ፕሊዝ አይዞሽ ምናምን በሏት። ኦሮምኛ ነው የምትፈልጊው? ኦሮምኛን የሚናገር ሰው ላስገባልሽ? እኛ ራሱ ኦሮሞ ነን። እሺ ሞክራችኋል በኦሮምኛ? ምንም መጣጣ ምንም ሆኖ አልተኛንም እኮ ሀሳይካሽ ቆይ አንድ ደቂቃ። አሁን እንትና ይመጣል፣ ቶሚ ይመጣና ፋይዛ ላስገባሽ ነበር። ፋይዚቲ አካውንትሽ ፕራይቬት ነው። አካውንትሽን ክፈችው። ሴቲንግ ውስጥ ግቢና ፕራይቬሲ ውስጥ ገብተሽ ፕራይቬት የሚለውን አጥፊው፣ ዝጊው ፕራይቬቱን። ከዛ ስ አሁን እኮ ስልክ እኮ ቢኖራት የቤተሰቦቿን ቁጥር ቢኖር ቤተሰቦቿ ጋር ደውለን ፓስፖርት ኮፒ እንዲልኩልን እናደርግና ኤምባሲ ፓስፖርት ኮፒው ሲሰጠው ይቀበላታል። ይሰጥሻሉ። እሺ አናገሪ ይሄ አይደለም አናገሪ። አሁን በከንባትኛ አናገሪ አከን አርካን ተርሳስ هذا بحدك كلمي هذا داخل تليفون شو اسمه قول انزين እያወቀች እናንተ ቀስ ብሉና ማለት ነው። ቀስ ብሉ በትትና ቀስ በያትና ቶሚ ሰላም ነው። እንዴት ነህ? እና አንዴ በእናትህ እዚህ ላይቭ ላይ አንዲት ልጅ ትንሽ ተጋባይ ትግስት ጥቃይ እድሜ ትግስት ጥቃይ ኢቴንሽ ትንሽ ተጋባይ ወደ ትንሽ ተጋባይ ወደ ትንሽ ተጋባይ ሾያ ሾያ ብትኒ ሰላም ሰላም ፎዝ ፋዚ እንዴት ነሽ? አለሁልህ። ሰላም ነው። አለን
ከምባትኛ ትችላለሽ እንዴ ፋይዛ? ኧረ አልችልም። ኦሮምኛ ስታወራ የሰማሁ መስሎኝ። ኦሮምኛማ መኪና የሚያወሩ ናቸው። እኔ ከምባትኛ ሀቢባ ወይ ይኸውልሽ ማርዬ ማለት በተረጋጋ እንትን መንፈስ ያውሯት፣ ወይ ምግብ ውሃ ምናምን ይስጧት እስኪ። ከንፈሯ ሁላ ደርቋል እኮ በእናትሽ። ማን የበለሉ ከእሷ ጋር ነው፣ ጠዋት ደግሞ ቀን ሙሉ ከእሷ ጋር ነው እኮ። ውሃ ስጧት፣ እንደገና አትቆጧት፣ ቀስ ብላችሁ አውሯት። ቤታቸው ወስደው ያሳደሯት። ተይ እንጂ ሶሊያና። አዎ ይገባኛል እኮ እያየሻት ነው ማርዬ፣ ይገባኛል እኮ ማርዬ። ግን ትንሽ ውሃ ቢያንስ እንኳን ውሃ ተረጋግተው ምናምን እሷ ከምባታ ሰዎች ሲገቡ ምናምን ሲያወሯት እነሱ ዝም ይበሉ፣ ስልኩን ይስጧትና ማለት ነው። እሱ ከሆስፒታል ውስጥ የካለ ላስኪቶ በዚህ ላስኪት አሁን ራሱ ከሆስፒታል ውስጥ ወስጄ ሰጥቻለሁ። ክንፈሯ ግን ትላንትናም እንደዚህ ደርቋል። ያማታል ምናምን አላውቅም፣ ግን የጭንቅላት ችግር አለች። አይዞሽ፣ በጣም እናመሰግናለን። እናንተም መንገድ ላይ አይታችሁ ዝም ብላችሁ ሳትሄዱ እህታችሁን። ሌላው እኮ ምን አገባኝ ችግር ላይ ወድቃለሁ ምናምን ሰላም አቢባ ብሎ ሊሄድ ይችላል። እና እናንተ በጣም ትመሰገናላችሁ እህቴ። እሺ ሰላም ነሽ አቢባ? ሰላም ኑራዲን፣ እንዴት ነህ ኑራዲን? ነሽ ልስጭ ያለ ልጅቷ እኔ ላውራት። እሺ ይኸው ከምባትኛ የሚያወራ ሰው አልገባትም መሰለኝ። ወይ ከምባትኛ አይደለም ይሆናል የምትችለው እሷ። አረ ከምባትኛ ነው። እቺ ልጅ ከምባታ አይደለችም። ከምባታ ብትሆን ታወራለች። አይ ከምባታ አይደለሽም? ላ ከምባታ ብትሆን ታወራለች፣ አትፈራም። ውዴ ከምባታ አይደለሽም? ወይ ጭቅጭቅና ጥያቄ ሲበዛ ወይ ስልኩን ጠጋ አድርግላትነት ሀከሚሽ ለሜቶን ሀከሚሽ ለሜቴን ዲላ ተዋግዳንቱ አንተ አሁን የምታወራው ከምባትኛ ነው። ምናልባት ወላይታ ትሆን። ወላይትኛ የሚችል ሰው አለ? ወላይትኛ ካሉ አስገቢያቸው። ሰብካላት እዚህ ወይ ቪዲዮ ሼር ተደርጎ ቤተሰቦቿ ጋር ደርሶ የሚያውቃት ሰው የቤተሰቦቿን ስልክ ካገኘን ፓስፖርት ኮፒ ማታ እንዴት እንዳደር ነው ላይቭ ላይ ያሉት 400 ሰው አግኝቷል። ውዴ ልጅቷ አትቀመጥ። ቪዲዮ ብሰሪላት በጣም አሪፍ ነው። ቤቱ ብልንግ ስለሆነ አውጡ፣ ቤታችን እንዳትረበሹ። አሁን ፖሊሱ ቢመጣ ከየት አመጣን ትላላችሁ? ለምን ከመንገድ ላይ ሰው አንስታችሁ መጥተዋሉ? እና እኔ በቃ ፈርቼ ስናገር ይሄ ልጅ ላይቭ ላይ ገብቶ እኔ በቃ በመኪና ነገ አግዝሻለሁ እስከ ኤምባሲ ሄጄ አለና ከጧት ጀምሮ እየዞረ ነው አሁን። ስለዛ ቤት ማሄድ አንችልም። ምክንያቱም ወይም እናንተ ሁላችሁም ውጡ፣ ብልንግን እንዳትረብሹ አለ ባላ ብልንጉ። ወንድ ልጅ እኛ ክላስ ውስጥ የለም። በ4 ሰው እየተቸገርን አደርን። ማታ እግሯን እያሰርን እጇን እያሰርን ማለት ነው። በከምባትኛ ነው ፍቺ የምትይው። ፍቺ ምን አለች? ምን አልሽ? ፉኪ ያኔ ምንድን ነው ፉኪ እያለች ነበረ። በከምባትኛ ነው የምታወራ። ማታ ላይ ብላይ ስትጮህ በከምባትኛ እየጮች ነበር። አሁንም ኤምባሲ ልንገባ ነው። ይኸው ኤምባሲ ፊት ለፊት ነን ለመጨረሻ ጊዜ ማለት ነው። እምቢ ካሉ እሺ ካሉ እያያችሁ ነው። ኤምባሲ ነው። ፕሊሳን ወይ ለ2 ሰዓት ያህል ቪዲዮ ሰርች ቤተሰቦቿን እስከምናገኝ ሊያቆያት የሚችል መጀመሪያ ኤምባሲን ሞክርና እናንተ ሻርጃ ስለሆናችሁ እኮ ነው። አሁን ያለነው ዱባይ ኤምባሲ ነን። ውዴ ነገ አሁን ንገሪ፣ እሷ ነገር እሷ አገር ልትወስድሽ ትችላለች። በከምባትኛ አናግሪ ትችላለች። እናት ቀስ በይ እሺ። ተረጋጊ እሺ፣ ተረጋጊ። ምንድን ነው ራበሽ? ምግብ ትበያለሽ? ረቦሻል? ጎበዝ ታደይኛን የሞከሩት ወላይትኛ። እስቲ ወላይትኛ ትሞክራት። ኦልሬዲ ወላይትኛ ሀቡ ፕሊስ ቴክ ሄር ቱ ደ ፖሊስ ስቴሽን። ያ ዳት ወት እኔም አድቫይስ ያረኳቸው እኮ ፖሊስ ጣቢያ ትሄድ። ምክንያቱም አይን አሻራ አሁን ኤምባሲ ይሞከር። ካልተቀበሉ እኛ አብረን እዚህ ጋር እያየን ነው። ካልተቀበሉ ወንድማችን ቀጥታ ፖሊስ ጣቢያ ያደርሳል። እናቴ እናመሰግናለን ስለመጣሽ። ሙይት አርጌ ታውሩ ይኸው አስገብነታል። እያያቸውት ነው። በጣም አትቅረቢ እሺ። መቅረጽ አይቻልም። ዞር ወይ እንዳይሉሽ። በጣም አትቅረቢ። በቃ እሱ ጋር ሁኚና በሩን አሳይን። በሩን ይኸው እየተቆጡ ነው። ድምፅሽን ቀንሽ አንቺ። ወደ በሩ አሳይና። ታዲያ ግድግዳ እኮ እነሱ ፖሊስ
ወዴት ነው የምገባው? ገብታለች። ይታይሻል? ተቀበሉ። ወደ ውስጥ አስገባት። ተቀበሏት። እነሱ ራሳቸው ሲስተም ላይ በስም ሲያጧት እራሳቸው ለፖሊስ ያመለክታሉ። እራሳቸው ከፖሊስ ጣቢያ አሻራዋን አውጥተው ማንነቷን ኤምባሲ ያው ደወልኩለት ለሰውዬው። ስልኩን ሰጥቶኝ ነበር። የኤምባሲው ሰውዬ ኃላፊው ማለት ነው። ስልኩን ሰጥቶኝ ነበር። ደወልኩለትና ምን አለች መጣች። አይቻልም ማለት ስልኩን ሰጠኝና ስደውልለት ከሊፍ አንተ ረሺድ ሆስፒታል ይዛት ሄድ አለኝ። ረሺድ ሆስፒታል ይዛት ሄድኩኝ። ከዛም ያለ ፓስፖርት ያለ ወረቀት አይሆንም አሉኝ። የመጨረሻ አማራጭ ይሆናል ብዬ ከእንደገና ኤምባሲ ይዛት ተመለስኩኝ። ቁጥርህን ላክላት ለፍቅር በውስጥ ወንድሜ አሚር። አላኩላትም። ላክላት። ምን እየጠበክ ነው? ሳትወጣ መላክ አትችልም እንዴ? ትችላለህ እኮ። ይኸው ላክላትሽ። ጊፍታችሁን ሁላችሁም ለአሚር ስጡት፣ ይገባዋል። እሺ፣ በጣም መልካም ወንድማችን ነው። እስካሁን ድረስ ሲንከራተት ስራውን ጥሎ ማለት ነው ታክሲው እየቆጠረበት እና የእውነት እንደዚህ አይነት መልካም ሰው ስታዩ አበረታል። ብትቸገር እንደዚህ ከመርዳት እናትሽ ግን ልጅቷን ያረጋጓት። አንዴ ላውራ፣ ይቅርታ ሀቡዬ። እኔ አሁን ያለሁት ዱባይ ስራ ቦታ ነው። ሻርጃ በሆን በእርግጠኝነት እኔ ጋር ቆያት ነበር፣ ከዚህም በፊትም ስላቆየውኝ ማለት ነው። እና ልጅቷ ቪዲዮ ተሰርቶላት ማንነቷ እስኪገኝ ድረስ የሚያቆያት ሰው አይጠፋም ሀቡ፣ እዚህ ውስጥ ማለት ነው። ብዙ ልጆች እየጻፉ ነው እና ሊያቆያት የሚችል ሰው ብቻ ገብቶ ልጅቷ ቪዲዮ እንስራላት፣ ዲዩት እናርግላት። እርግጠኛ ነኝ ቤተሰቦቿ ከኢትዮጵያ ይገኛሉ። ሰሞኑም አንዲት ልጅ ከኢትዮጵያ ስላገኘንላት ማለት ነው። እና ይህንን አማራጭ ብንጠቀም ይሻላል። መዲን ከቻልሽ አስገቢያት። መዲን ነበር እኮ እንደዛ። ግን ኤምባሲ ቪዲዮ እሰራላት አለሁኝ አሁን ብያለሁ። ቅድም አልሰማሽኝም? ያ እስከዛ ድረስ ልጆቹ ቤታቸው ስለማይወስዷት ሜዳ ላይ ከምትወድቅ የሚያቆያት ሰው በፈቃደኝነት። እኛ ሜዳ ላይ ብንጥላት ትናንትና እዛው ጥለናት ጥለዋት ወይ ሄዱ ነበረ ሜዳ ላይ። አሁን እኮ ጓደኛ ስትል ነበረ አንወስዳትም ወደ ቤት አንመልሳትም ስትል ነበር ጓደኛ ስለሰማ ነው ወንድሜ። አጥፍተሃል እያልኩ አይደለም። እኔም እነሱን ያገኘኋቸው ልክ እንደዚህ ሌብ ላይ ገብቼ ነው። ያነሳንም ሰው ደግሞ እንደዚህ ስንል ምን አለ መሰለሽ፣ እነሱ ናቸው ትናንትና አንስተው ክሬዲት መስጠት አለብን። መልካም እኔ እነሱን እንትን አላልኩም፣ አልተቃወሙም። አይጥሏትም። ግን እነሱ አሁን ኤምባሲው ካልተቀበለ መሆን ያለበት ትክክለኛው ህጋዊው መንገድ መሆን ያለበት እቺ ልጅ ፖሊስ ጣቢያ ተወስዳ በአይኗ አሻራ ከፊሎቿ መጠየቅ አለባቸው። ከዛስ በታወቀ ሰዓት እስከ ዛሬ የት ነበረች ሴትዮዋ? ከጣለቻት ጀምሮ የት ነበረች? ይሄ እኮ ህገወጥ። ትናንትና እንደውም እንደሰማት እዛ በሊብ ላይ አምቡላንስ ደውሉ ምናምን ብያቸው ነበር። ከዛ ወረቀት የለኝም ምናምን ብሎ ፈሩ እነሱ ማለት ነው። እንደገና ደግሞ ህገወጥ ነገር መስራት የለብንም እኛ። አንደኛ እቺ ልጅ ራሷን ብታጠፋ እኛ ያንን ሰው ገደል ከተት ነው ቤቱ ወስዶ እንዲያስደረግነው ሰው ሲነግሩኝ ማታ ኤሌክትሪክ ይዛለው እያለች ነበር ልጅቷ። የመጨረሻ እጅና እግሯን አስራናት በካምባትኛ ፍቱኝ ስትል ነበር አለች። እና የሚወስዳት ሰው ቤት ውስጥ ሆና ራሷን ብታጠፋ ያንን ሰው ብሎ ገደል ከተት ነው ማለት። እሺ ሀቡዬ ይቅርታ፣ እኔ ማለት እንትን ልላቸው አይደለም፣ ግን እንደ አማራጭ ሀሳብ ለመስጠት ነው የገባሁት። እኔ ከዚህም በፊት ስላደረግኩኝ ነው ማለት። አይምሮ ታማሚ አይደለም፣ ጤነኛ ሰው ነው። አይምሮ ታማሚ ሰው ሀቡዬ፣ ከመንገድ ላይ የታመመች ልጅ አስገብቼ ቤት ውስጥ አቆይተናት እንደዚሁ በጣም ብዙ ስታስቸግረን ነበረ። ግን ትክክል አይደለም። ሀያት ይኸውልሽ፣ አንድ ነገር አንድ የተሳካ ተብሎ ሁሌ ስህተት አይሰራም። የሰው ሀገር ላይ የሰው ሰው ገደል መግባት ነው። ገባሽ? እሺ ሀቡዬ፣ ሰው የአይምሮ ማቆያ ነው መግባት ያለበት። ያ ደግሞ የሚሆነው በፖሊስ ነው። ፖሊስ አሻራው ተነስቶ ማንነቷ ታውቆ ሴትዮዋ መጠየቅ አለባት። ካለበለዚያ ሴትዮዋ ጥፋተኛ ሆና ሳለ እኛ ኢትዮጵያኖች ጥፋተኛ እንሆናለን። ለምን አስጠፍተዋት ነው ከቤት ትላለች። ያ ኮሜንት ላይ አውቃታለሁ የሚል ሰው አለም እየተባለ ነው። ሀቡዬ ያው ለሀሳብ ያህል ነው። እኔ ምንም እንትን ኖሮብኝ አይደለም። አሁን እንዲህ ለአንቺ ብዬ ነው እኮ ሀያት የምነግርሽ። ትክክል ይሄ ነገር ነው ማድረግ ያለብን። ራስሽን ገደል እንዳትከቺ። አይምሮን የታመመ ሰው መንገድ ላይ ከተገኘ ቀጥታ ለፖሊስ ተሰጥቶ ፖሊስ መርምሮ ማንነቱን አውቆ ሆስፒታል መግባት አለበት። ቤት ውስጥ አስቀምጣችሁ አይምሮን የታመመ ሰው ራሱን ቢያጠፋ አብረሽ ነው ገደል የምትገቢው። ያንን ሰው አልረዳሽውም፣ ራሱን እንዲገል አደረግሽው። ገባሽ? ሐኪም ቤት ግን መድኃኒት ይሰጣቸዋል እንዲረጋጉ፣ ስክን እንዲሉ ወይ እንዲተኙ፣ ማስተኛ መርፌ ይወጋሉ ምናምን ራሳቸውን እንዳይጎዱ። ገባሽ?
ስለዚህ ሁልጊዜ ስናደርግ ትክክለኛ ነገር እና የሚመጣውንም ነገር አብረን እያሰብን ነው መራመድ ያለብን። ገባሽ? ስለዚህ ትክክለኛው ነገር ፖሊስ ጣቢያ ተወስዳ አሻራ ተነስታ ማንነቷ ታውቆ ሴትዮዋ ተጠርታ መጠየቅ አለባት በህግ። ሴትዮዋ አሳብዳ አውጥታ የጣለቻት ሴትዮ ሳንዱች ገዝቼ እመጣለሁ ብዬ ነው መጣሁት። ኖ እዛ ለሰውየው የለም አብሯት ኢትዮጵያዊ ሰውየው የቀድሞ ሰውዬ ያ እዚህ የሚጠብቀው ሰኩሪቲ ኖ ወይ ውስጥ ያለው ሰውዬ ቀደም ስልኩን የሰጠኝ ሰውዬ እኔ ለሴትዮ ነግሬ ነው ወጣሁት። ሴትዮ ይጠብቃሉ ብላ ማለት ነው። ይጠብቃሉ ብላለች። በቃ ሴትዮዋ ተቀብላታለች። ስለዚህ አንቺ ማንን ነው እየደወልን ተገኘች ወይ ሰዎቹ ተገኙ ወይ ብለን መከታተል የምንችለው? የሆነ ቁጥር አለሽ? የኤምባሲው ሰውዬ ቁጥር አለኝ። አሚር እሱን ቁጥር ትልክልኛለህ? ለፍቅር ላክላትና እኔ ስልክህ ስለሌለኝ ወይ ስልክህን ከፍቅር ወስጄ አወራሃለሁ። ትልክልኛለህ ቁጥሩ መከታተል ስለምፈልግ ነው። ሰዎቹ ተገኙ ወይ እንዴት ሆነች ሐኪም ቤት ተወሰደች ወይ ምናምን የሚለውን ነገር ፎሎ አፕ እንዳደርግ ከቆንጽላ ጋር ገብቼ